بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله ከወንድም ከእህቶች የመጡ የተለያዩ ጥያቄዎች አሉ። እነዚህን ጥያቄዎች እንመለከታለን ኢንሻአላህ። ያው ትንሽ ኔት ያስቸግራል አፍወን። የመጀመሪያ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄ እናቴ ትሰግዳለች፣ ሽርክንም ትቃወማለች፣ ግን አሳምራ አርካኖቹን ጠብቃ መስፈርቶቹን ጠብቃ ዋጅቦቹን ጠብቃ ሶላቷንም ጠብቃ አሰግድም፣ ፋቲሃንም በደንብ አቀራም፣ በአጠቃላይ ሁሉንም መስፈርቶች አስተካክላ አታደርጋቸውም እና ተማሪ እያየሽ ተማሪ የሶላት መስፈርቶችን እንኳ የውዱ ሸርጦችን እንኳ ፋቲሃን እንኳ አሳምረሽ ቅሪ፣ ሶላትሽን አስተካኪ፣ አለበለዚያ እኮ ሶላትሽ ባጢል ነው ስላት ኢንሻአላህ እቀራለሁ ትለኛለች። በዚሁ እየተከራከርን እንኖራለን። ከዛ ቅሪ ስላት እኔ ትልቅ ሰው ነኝ አይገባኝም ብላ ትዘጋብኛለች። ለምን አይገባኝም ታያለሽ እያልን እንጨቃጨቃለን እና ይሄ ሶላቷን አስተካክላ አለመስገዷ ተከፍራለች ወይስ አከፍርም ነው ጥያቄ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባረከላሁ ፊክ። እናት እየሰገዱ ነው። ምናልባት የተለያዩ መስፈርቶችን ሩክኖችን ሽሩጦችንና ሌሎች ከሶላት ጋር የተያያዙ ጉዳዮችን ያው አያሟሉም የሚል ነው የመጣው ጥያቄ ማለት ነው። ይህንን በተመለከተ እናታችንን ማስተማር እናትሽን እናትህን ማስተማር እንዲገባቸው ማድረግ ግዴታችን ነው። እንደ መክፈር አይከፍሩም እስከ ሰገዱ ድረስ አይከፍሩም። እናንተ ምናልባት ፋቲሃ ማያውቁ ከሆነ ዚክር አስተምሯቸው፣ ሱብሃንአላህ ወልሐምዱሊላህ አላሁ አክበር ይሄንን እያሉ ይስገዱ። እስከዛ ድረስ ፋቲሃን ደግሞ ትኩረት አድርጊ፣ ምንም ችግር የለም። አንተም ወንድም አንቺም እህት እዚህ ላይ በደንብ አድርጋችሁ ትኩረት አድርጉ። أن رسول الله صلى الله عليه وسلم دخل المسجد فدخل رجل فسلم على النبي صلى الله عليه وسلم ነብዩ ከለታት አንድ ቀን መስጂድ ሲገቡ የሆነ ሰው መጣና ሷሃቢ መጣና አሰላሙ አለይኩም ወራህመቱላሂ ወበረካቱ አላቸው። ፈረደ ሰላም መለሱለትና وقال ارجع فصلي فانك لم تصلي ሂድና ስገድ አልሰገድክም አሉት። ሰግዶ ነው የመጣው እያዩት ነው። በትክክል አልሰገደውም ነበር፣ ጡመእኒናውን ስላልጠበቀ ነው። ሂድና ስገድ አልሰገድክም አሉት። فانك لم تصلي فرجع يصلي ሊሰግድ ተመለሰ كما صلى ቅድም እንደሰገደው ሰገደው። ثم جاء فسلم على النبي صلى الله عليه وسلم فقال ارجع فصلي فانك لم تصلي አሁንም ተመለስና ስገድ አልሰገድክም አሉት። ثلاثا ሶስት ጊዜ አመላለሱ። فقال መጨረሻ ላይ والذي بعثك بالحق ما احسن غيره እኔ ከዚህ እንደው በሐቅ በላከው ጌታ ይሁንብኝ ከዚህ ውጭ እኔ አልችልም የአላህ መላእክተኛ ፈዓልምኒ አስተምሩኝ አላቸው ነብዩና አለይሂ ሰላቱ ወሰለም። መላእክተኛውም አስተማሩት። አሁን መጀመሪያ እንዲህ ብለህ ስገድ ያላሉት ለምንድነው? ትኩረት አይሰጠውም፣ ግን አመላለሱ። እዚህ መካከል ላይ አሁን ሲያስተምሩት በደንብ ይገባዋል እና ረሱል አለይሂ ሰላቱ ወሰለም በል እንግዲህ اذا قمت الى الصلاه ወደ ሶላት ስትቆም ፈከብር አላሁ አክበር በል። ከዛ ثم قرأ ما تيسر معك من القرآن የምትችለውን ከቁርአን ቅራ። ፋቲሃን ከቻልክ እሰየው፣ ፋቲሃን ካልቻልክ ቁል ወላሂ ካልቻልክ ደግሞ ዚክር ከቁርአን አንድ አንቀጽም ይሁን ፋቲሃን እስከሚችሉ ድረስ የሆነ ነገር መቅራት አለባቸው። ንገራቸው ወንድም ከሆንክ ማለት ነው። ለእናትህ ንገር። ምናልባት ቁል ወላሂ አሐድን የሚያውቁ ከሆነ ፋቲሃን ካላወቁ በቁል ወላሂ ይስገዱ ፋቲሃን እስከምታስተምራቸው ድረስ ማለት ነው። እንዳይሳነፉ ፋቲሃ ካልቀራሽ እኮ ሶላቱ አይሆንም እምንላቸው ከሆነ ጭራሽ ሊተውት ይችላሉ። አላህ ደግሞ ያግራራበታል። ነብዩ አለይሂ ሰላቱ ወሰለም አግራርተው ነገረውናል። የተግራራውን በተግራራው ልክ እንሰጣለን። ይሄ የግድ ነው። ثم اركع حتى تطمئن ሩኩ ስታደርግ ረጋ በል፣ ሩኩ አድርገህ ከዛ ተነስ፣ ቀጥ ብለህ ደግሞ ረጋ በል። አሁን ከዛ ሱጁድ ውረድ፣ ሱጁድህም ላይ ረጋ በል።
ከዛ ተነስና ቁጭ በል በይነ ሰጅደተይ ከዛ እረጋ በል ይሄንን ሶላቱ ሁሉ ውስጥ በል እንደዚሁ ስራ ብለው ነብዩ አለይሂ ሰላቱ ወሰለም አስተማሩ ስለዚህ አንዲትን እናት ወይም አንዲን አባት አሁን ቢስሚ ታሪክ ሶላት ይዘን ታሪክ ሶላትና ስለዚህ ተከፍራለች ስለዚህ ወደዛ አንሄድም ሶላት የሚሰግድ ከሆነ ይከፍራል ብለን አንወስድም ለምን አቂዳቸው ላይ የተስተካከሉ እናት ናቸው ማሻአላህ አቂዳቸው ላይ የተስተካከሉ እናት ናቸው አንዳንድ ሽሩጦች ይጎላቸዋል በጀህል ውስጥ ነው ያሉት እናስተምር እንንገራቸው እንጂ አናከፍርም እንደዚህ አይነቱን ማለት ነው እንደዚህ አይነቱን አናከፍርም ሶላቱን ጭራሽ የሚተው ሲሆን ነው ሶላት የሚተው ከሆነ አንዳንድ ጊዜ ይተዋሉ ከሆነ ይከፍራሉ ይሄ አደጋ እየሰገዱ ግን አንዳንድ ነገር ብልሽት የሚባል ይሄ እንትን አይሆንም ማክፈር ደረጃ አይደርስም ኢንሻአላህ والله اعلم ሁለተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ የሁለት ዓመት ልጅ አለኝ እና ሸይጣን አሞታል ስቀራበት በጣም ያለቅሳል ሩቃ ቤትም ሞክሬው ነበር ግን አልለቀቀውም ቁርአን ስቀራበት በጣም ይታገላል ያለቅሳል በዚህ ሁኔታ ላይ እያለ ዝም ብዬ ልቀራበት ትንሽ ቀርቼ ላቁ የሚጎዳ ከሆነ ዱዓ አድርጉልኝ ኡስታዝ አላህ ያሽረው ኢንሻአላህ አላህ ያሽረው ዱዓ አድርግለት ያንቺ ይበልጣል ቁርአን ሪከርዱን ሁለተኛ ቁርአን ሪከርዱን ስከፍትለት አያለቅስም ሪከርዱ በቂ ነው ወይም ደግሞ የተሻለው በድምጽ ነው ይሄንን በተመለከተ ያው የመጣ ጥያቄ ነው ብዙ አይነት ጥያቄ ነው ይሄንን እንትን ተመሳሳይ የሆነ የመጣው ጅንን በተፈጥሯቸው ማየት አለን ሁለቱ አንድ ላይ ጥያቄዎችን እያጣጣኋቸው ነው የምመጣውና አንቺ የሆነ ልጅ ነበረኝ የሁለት ዓመት ልጅ አልሽ ሌላ ደግሞ የባለ 5 ዓመት ሲመጣ እንደገና እንዲስ ከመመለስ አንድ ላይ መጨፍለቅ ነው ለዛ ነው ኢንሻአላህ አላህ ያሽርልሽ አላህ ያሽረው ኢንሻአላህ ዱዓ አድርጉለት ይሄንን በተመለከተ ራስሽ መቅራትሽ የተሻለ ነው ይሄ ነው የሚሻለው ሩቃ ላይ ማለት ነው ራስ መቅራት በጣም አቅም አለው በጣም ጉልበት አለው በእንደዚህ አይነት ጊዜ አማ ሰማዑ ሩቅያ من الشريط ከሸሪጥ ማለት ነው ከካሴት አውል ሃቲፍ ወይ ከስልክ ላይ እነዚህን መስማት ወይ ደግሞ ከተለያዩ መገናኛ ብዙሃን ላይ መክፈት ችግር የለም انه نافع ان شاء الله تعالى ጠቃሚ ነው وقد استفاد بها كثيرون ብዙ ሰዎች ተጠቅመውበታልም ይጠቅማልም ይሄንን وقد افتى الشيخ عبد العزيز بن باز رحمه الله تعالى ይሄንን በተመለከተ እንደውም ምን አሉ بان قراءه سوره البقره من الراديو كراديو سورة البقرة مقراتو يحصل بها طرد الشيطان من البيت كبيت شيطانن ያባረራል ብለዋል የግድ ሰይጣን سورة البقرة የሚቀራበት ቤት ውስጥ አይገባም ጥቃት አያደርስም ተብሏል አያደርስም አሁንም በራዲዮ ቢከፈት ይችላል ያባረራል ሰው እንደቀረው ማለት ነው ይሄንን ብለው መጅሙዓ الفتاዋቸው ላይ በዛ አይነት መልክ የተቀመጠ አለ ኢማም ኢብኑ ዑሰይሚንም ረሂመሁላህ ተዓላ አላህ ይዘንላቸውና ከሞባይል ላይ ከተለያየ ከካሴት ከመገናኛ ብዙሃን ቢከፈት ችግር የለም ለሩቅያ ሰማዑ الرقية بهذه الطريقة نافع ان شاء الله تعالى ጠቃሚ ነው وقد استفاد بها كثيرون ብዙ ሰዎች ተጠቅመውበታል ይሄንን ክልክል የሚያደርገው የለም ነገር ግን አንቺ ስትቀሪለት ራስ መቅራት ወይ ደግሞ ራሱ በሽተኛው መቅራት ወይ ደግሞ ሌላ ሰው ይቀራለት ይሄ የተሻለ ነው ይቅራ عليه غير ይሄ ነው ነብዩ አለይሂ ሰላቱ ወሰለም ቀራልኝ እስኪና አሉ አብዱላህ ኢብኑ መስዑድን ማለት ነው እያዳመጡ ማለት አሁንም እሱም ሲሰማው ከሌላ ሲሰማ ወይ ራስ ሲቀራ በጣም እንትናል በጣም ፍቱን መድኃኒት ነውና ይሄ ነው ያለው ሌላ በመቅራት ያለ ነው ራስን በመቅራት ያለ ነው ነገር ግን ከራዲዮ ከተለያየ ከመገናኛ ብዙሃን እነዚህ ይሻላሉ አልን እንጂ አይቻልም ማለት አይደለም ከመገናኛ ብዙሃንም ይፈቀዳል ማለት ነው ይሄንን በዚህ እንዘጋለን ባረከላሁ ፊኩም ሌላ ጅንን በሱራቸውና በተፈጥሯቸው ማየት ይቻላል አይታዩም በተፈጥሯቸው አይቻለሁ ያለ ውሸታም ጅኑን ቆሞ አየሁት እንደ ባህሩ ላይ ቆሞ አየሁት እዛ ባህራራው ወጣ ስል እንደው ኮሲ አየሁት አመዱ ላይ አየሁት የሚል ይሄ ውሸታም ነው قال الحافظ ابن حجر رحمه الله تعالى وروى البيهقي في مناقب الشافعي بإسناد
عن الربيع سمعت الشافعي يقول من زعم أنه يرى الجن إمام الشافعي اندهاله جننا يتشاله بلو يميمو قسو أبطلنا شهادته مسكرنة راسه وركنا درقبت لنا إلا أن يكون نبيا نلال نبي هنا عنده جن نبي أو نبينا الله سبحانه وتعالى سيجعل كذا وجعل لكن أنا يقول جننا يوزاري بين إيه لمسكرنة ما يهونم قد عفينه وجهت عمل እንደዚህ አይነት አጭበርባሪ ፉቅራ ሞልቷል በየአካባቢ በየአገሩ የለም ይሄ ጅንን አታይ እንዳትዋሽ እንዳታወራ ውሸትን ነው አይቻለው በተል አይታኝም ነገር ግን ጅንን በባብ በድመት በምን ይመሰላሉ ድንገት እባብ ተመስሎ ሊገባ ይችላል ለቤት ውስጥ ለዚህ ነው ብዙ ጊዜ ጥቃት አታደርሱባቸው እባብን እንደው ዝም ብለህ እንዲያገኘው እንዳትገል ነብዩ አለይሂ ሰላቱ ወሰለም እንደ በነብዩ አለይሂ ሰላቱ ወሰለም ጊዜ የሆነ አዲስ ሙሽራ አገባ እንዳገባ ያው ወጣ ብሎ ሲመለስ ሚስቱን በር ላይ ያያል በጣም ተቆጣ ለምንድን ነው በር ላይ ያለሽው ለምንድን ነው የወጣሽው ሲላት አሳየችው እባብ እንትኑ ላይ ፍራሹ ላይ እንትናቸው ላይ መኝታቸው ላይ መጥቶባት ነው ሄድና መጣው ገደለው እባቡ ቀድሞ ይሙት ባለቤቴ ቀድሞ ይሙት አላወኩም ተመልከቱ ምክንያቱም ጅን በጅን ይሰወራሉ ይሄ አለ አሁንም አትፍጠን እባብን ብታይማ አትፍጠን ስለዚህ በባብ በድመት በተለያየ እንስሳ የመመሳሰል ባህሪ ያላቸው በተፈጥሯቸው ግን አይታዩም ይላሉ ይሄን ይላሉ አህሉል ዒልም والله اعلم ሶስተኛ ጥያቄ السلام عليكم ورحمة الله وبركاته كيف حالك أستاذ حياك الله وعليكم السلام ورحمة الله وبركاته سلامنا الحمد لله ያው ማንበብ ስላለብኝ ብዬ ነው ጥያቄ ነበረኝ ያለ ኒካህ የተወለደ ልጅ ማለትም ዲቃላ የሆነ የእናትና የአባት ሐቅ አለበት የለበትም መልስልኝ ጀዛከላሁ ኸይራን ኢንሻአላህ አንድ በዝሙት የተወለደ ልጅ اذا كان الابن من زينا فالواجب عليه ان يبر امه በዝሙት የተወለደ ልጅ ዲቃላ የሚባለው ባሁነኛው አገላለጽና ገለጻ ማለት ነው በዲቃላ ሆኖ የተወለደ ልጅ የእናቱ ሐቅ አለበት ወአየስለ رحمه من جهتها በእናቱ በኩል ያለውን ዝምድና መቀጠል ግዳጁ ነው ከጀደቴ ወኻለቴ የእናቱ አያት በእናቱ ላይ ወደ ላይ ዘሩ ነው በአባቱ በኩል ያለው ግን ዘሩ አይደለም واما ابوه من الزنا فهل يجب عليه بره ቢባል لا አይወጅበትም የለበትም ይሄ እዚህ ላይ ያው ኺላፍ አለ ለማንኛውም ማለት ነው በእነ ጀምሁር العلماء والمحققين የተለየ ነገር አለ ጀምሁር الفقهاءዎች የለም አይሰብትም ነው የሚሉት በአባቱ በኩል ዘር አይጸድቅለትም ዘር እንትን አይደለም አይረጋገጥለትም በአባቱ በኩል ዘር የለው በእናቱ በኩል ነው ዘሩ ሴትም ከሆነች በአባቷ በኩል ዘር የላትም በእናቷ በኩል ብቻ ነው በቃ እንደዛ ነው በእናቷ በኩል ብቻ ነው ስለዚህ ያ የዝሙት አባቷ ራሱ አይድራትም የሚድራት ቃዲ ነው የሚድራት ይሄ ነው ራጅህም የሚያደርጉት ይሄ ነው فلا يجب عليه بره ስለዚህ በአባት በኩል ያለ ሐቅ አይወጅብም لانه ليس ابا شرعا ولا يجب صله الرحم التي من جهه بابات بكل ያለን ዝምድና መቀጠል ራሱ لا يجب عليه አይወጅብበትም ይሄንን ይላሉ وقال ابو محمد بن حزم رحمه الله تعالى الله يزنلاቸውና مساله ولد الزينه يرث امه እናቱን ይወርሳል وترث እናቱን ተወርሰዋለች وترث امه ولها عليه حق الاموميه የእናትነት ሐቅ አለበት በእናቱ በኩል ማለት ነው ወይቀለቧ የተለያየ በቃ የእናትነት እንትን አለ ነገር ግን በአባቱ በኩል ምንም የለው አይወርስም አይወራረሱም ምንም ኺላፍ የለም በዚህ ላይ ولا نعلم في هذا خلافا ነው የሚለው الا في التحريم فقط በተህሪም ላይ ብቻ እንጂ ይላል ተህሪም ማለት አይጋባም አባቴ እኔ ያው የዲቃላ አባቴ ነው ነገር ግን የሱን ልጆች ልጋባ እሱ ጋር ልጋባ የለም አይሰራም ምናልባት አሁን ሐቅ የለበትም የሆነ ዲቃላ ልጅ አልኳችሁ በአባቱ በኩል ያለው ዘሩ አይደለም አልኳችሁ አሁን እህቶቹ በእናቱ በአባቱ በኩል ያሉት እንትን ሴት ልጆች ኒቃብ ይለብሳሉ ይደበቃሉ ግን ሊያገባቸው ይችላል ወይ አይቻልም ሸርዓን ተህሪም መካከላቸው ላይ የዘርነት ግንኙነት ባይኖር እንኳን ግን ውስጥ ላይ ያለ የሚያገናኛቸው ነገር ስላለ ሸሪዓው አባትና ልጅ አላደረገውም እንጂ በተህሪም ግን ይራቅ ብለው እዚህ ላይ ዑለማዎች የተናገሩበት ሁኔታ አለ አሁንም ይራቃል በጋብቻ በኩል እንጂ በዘር ነው
زرنا وذهب جماعة من السلف والخلف إلى أن ولد الزنا بهولت مسفرت ልጅ ይሆናል የሚሉ ዑለማዎች አሉ ይኸው ስሙኝ ማዘላይ ይሄን መذهب ይዞ የሚሄዳል መذهቡ ቀውይ ነው ጠንካራ ነው በጣም ያንኛውን የጅምሁር الفقهاءዎችን እሱን للعاهر الحجر سلالو نبي عليه الصلاة والسلام الولد للفراش وللعاهر الحجر لزمتنيا دينغانو የሚገባው ብለው ስለተናገሩ አባት ባናደርገው ነገር ግን አንዳንድ ዑለማዎች ደግሞ እንዲህ ብለው የተናገሩት አለ በሁለት መስፈርት አባቱ ይሆናል አሉ በሁለት አው አንደኛ አዩቅ ረቢህ ዛን ሴትየዋ ጋር ዝሙት የሰራው ሰውዬ ልጁ የኔ ነው ልጅቱ የኔ ናት ብሎ አንድ ማረጋገጥ አለበት አንድ ሁለተኛ ደግሞ ይህቺ ሴት የወለደችዋ ሴት ደግሞ የሌላ ሰው ሚስት እንዳትሆን የሌላ ሰው ሚስትማ ከሆነች ልጁ ለባለቤቷ ነው እንግዲህ ትዳር አልባ ከሆነች ዝም ብላ በቃ ያላገባች ወይ ፈተውና ዝም ብላ ቤተሰቧ ጋር የምትኖር ልደቅል ትችላለች ልጁ አባት መጣና የኔ ልጅ ነው አላት የኔ ልጅ ነው አለ እቅራር አደረገ ሁለተኛ እሷ ደግሞ ምንድናት ትዳር የላትም በእነዚህ በሁለቱ መስፈርቶች ያ ልጅ የዛ ሰውዬ ሊሆን ይችላል አላህ ይሄንን ብዙ ዑለማዎች ብዙ ሙሐቂቆች ከሸይኽ الاسلام ابن تيميه وابن القيم وابن عثيمين እነዚህ ራጂህ ያደርጉና አባትነት ያሰብቱለታል በዚህ ولكن الراجح ያንኛውን መذهب ነው የሚያደርጉት ከሐዲሱ አንፃር ብያቸዋለሁ አራተኛ ጥያቄ ረዘም ያለ ጥያቄ ነው ያው صبرا ان شاء الله ስለ الرحمن على العرش استوى ትንሽዬ ቃል ብታደርግና ብትነግረን ጀዛከላህ خير الجزاء ነው ይሄንን በተመለከተ استواءን በተመለከተ አላህ Subhanahu Wa Ta'ala ከዓርሹ በላይ ነው ለላህ ያሉ ጌታ አላህ ከዓርሹ በላይ ነው ይሄ ማንኛውም ሙስሊም ሊያምንበት የሚገባ ጉዳይ ነው አላህ ከዓርሹ በላይ ነው አላህ Subhanahu Wa Ta'ala فوق عرشه ነው አላህ የት ነው فوق عرشه ምንም ዝግንን ስቅጥጥ ሳያደርግ ሳትሸማቀቅ ይሄንን ነው ቁርአን ያስቀመጠልን አላህ Subhanahu Wa Ta'ala ሰለስቲዋ الله أثبت الله عز وجل لنفسه صفة الاستواء على العرش عرش لا يمدل لراسه الرقاقطوال بزو القرآن أنقصوش لاي الرحمن على العرش استوى في سورة طه وقال ثم استوى على العرش في سورة الأعراف وفي سورة يونس وفي سورة الرعد وفي سورة الفرقان وفي سورة السجدة وفي سورة الحديد الرقاقطوال لهيالو جيتا فوق العرش لمهون مالتنا إين النزال استواء صفة فعلية للرب تعالى لقيتاችን ለአላህ Subhanahu Wa Ta'ala صفه فعليه ነው አላህ ምድር ሰማያትን ከፈጠረ በኋላ አላ ወርተፈዐ فوق عرشه ከዓርሹ በላይ ሆነ ከፍ አለ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ይሄንን ነው የምናደርግበት ምን በደንብ አድርገን ነው የምናምንበት ይሄ ምንም አይነት ቅሬታ የለም ይሄ እኮ ስለ ቁርአን የገለጸው ነብዩ አለይሂ ሰላቱ ወሰለም ሱሐቦቻቸውን ያስተማሩት ሱሐባ ደግሞ ምንድነው ብሎ ሳይደናበር የተረዳው ቀደምቶቻችን በኢጅማዕ ያሳለፉት ጉዳይ ነው እንደውም ልንገራችሁማ يقول شيخ الاسلام ابن تيميه رحمه الله تعالى اصل الاستواء على العرش الله سبحانه وتعالى كعرش بلاي لمهونو على ثابت بالكتاب والسنة واتفاق سلف الأمة وأئمة السنة بل هو ثابت في كل كتاب أنزل على كل نبي أرسل يلال مجموع الفتوى ولا شيخ الإسلام ابن تيمية رحمه الله تعالى يكون إجمعنا ونقل التدرجوا الله بالقرآن قال صوتان نبي بحديثاته قال سوال كحديث الجارية وكذلك الله فوق العرش الله سبحانه وتعالى فوق العرش لمهون تناقروا وهو عنده فوق العرش بلو كتاب واتفاق السلف أجمع السلف من هذه الأمة راسه مولون إجمعنا يالله كذو جل يستولى ياله የሚመጣ إجماع ራሱ ቁጥር ውስጥ አይገባ انت إجماعنا አይጥሱም እነሱ ሙብተዲዓዎች ናቸው ضالዎች ናቸው وفيهم كفريات ያለባቸው ናቸው ይሄንን አይጥሱም አላህ فوق العرش ነው ይሄንን ቅርብ ሳይለ እንኳን በነብይ አለይሂ ሰላቱ ወሰለም በሐዲስ በቁርአን بإجماع السلف ተያይዞ ይቅርና
እንደው በየመጽሐፉ ላይ የወረደው ይሄ ነው ተነግሯል ለራሱ في كل كتاب انزل على كل نبي ارسل በተላከው በማንኛው በሁሉም ነብይ ላይ የተገለጸው ይሄ ነው الرحمن على العرش استوى الله ከአርሹ በላይ ነው ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala ይሄንን አስተምር ተማር ያዘው አሳመረ ያዘው አላህ የት ነው ተብሎ ይጠየቃል እንዴት ነው የማይጠየቀው አይቻልም ብለው ይናገራሉ ነብይ አለይሂ ሰላቱ ወሰለም አይነ አላህ ብለው ጠይቀዋታል የፈለገ ይሄንን ማደነባበሪያ እንዲሁም መበየጃ ወይንም ደግሞ ይሄንን ማፈራረሻ ራሳቸው ከራሳቸው አእምሮ እየፈለሰፉ የሚያመጡትን መስሚያም የለንም ይሄንን መስሚያ አልኳችሁ መስሚያ የለንም ከነብዩ በላይ ሌላ ማንን እንስማ ነብዩ አለይሂ ሰላቱ ወሰለም አይነ አላህ ብለው ጠይቀዋል والحديث صحيح رواه امام مسلم رحمه الله تعالى ويقول الامام محمد بن اسحاق ابن خزيمه ታላቁ የቀደም ሊቅ ናቸው በ223 ተወልደው በ311 ነው ከዛ ዓለም በሞት የተለዩት ይኸው እንዲያሉ فنحن نؤمن እኛ እናምናለን አሉ الله سبحانه وتعالى بنجرن أن خالقنا مستو على عرشه الله كعرش بلاي كف يالنو እናምናለን لا نبدل كلام الله ولا نقول قولا غير الذي قيل لنا لنيا ከተነገረን ውጭ ሌላ ፍልስፍና ውስጥ አንገባም ብለው ተናግረዋል ስለዚህ ይሄንን ያል ተመልከት እንግዲህ እኒ ቀደምት ታላላቅ ሰው ናቸው ይሄንን የተናገሩት ይሄ ጀህሚያዎች ላይ ረድ በሚደረግበት በሆነው እንትን ኪታቡ ተውሂድ ላይ በዚህ ተቀምጧል ويقول الامام ابو الحسن علي بن مهدي الطبري رحمه الله تعالى وهو من شيوخ الاشاعره الاولين የመጀመሪያዎቹ የአሻዒራዎች ኡስታዝ ነው በመባል የሚታወቀው በ380 አካባቢ ላይ ነው የሞተው እና የሚገርመው የተናገረው ነገር አለ እሱ ومما يدل على ان الاستواء ها هنا ليس بالاستيلاء መቆጣጠር ማለት አይደለም አርሽን ተቆጣጠረ ብላ አፈሰር አርሽንም ተቆጣጥሯል ኩርሲይንም ተቆጣጥሯል መሬት ሰማያትንም ተቆጣጥሯል ምን ያልተቆጣጠረው ነገር አለ ሁሉም የሱ ነው አላህ Subhanahu Wa Ta'ala ተቆጣጠረ አትበል አላህ ከአርሹ በላይ ከፍ አለ ብለህ ፈስር ይሄ ነው استواء ማዕሉምነቱ በዚህ ነው ማዕናው ትርጉሙ የተቀመጠው ይሄ ነው ይሄንን ያዝ አህባሽም በአህባሽ ጉዳይ يا الله وهو من شيوخ الاشاعره الاولين ومما يدل على أن الاستواء ها هنا ليس الاستيلاء أنه لو كان كذلك لم يكن ينبغي أن يخص العرش እንደዚህ ከሆነ አርሽን ምን አስለየው استيلاء ከሆነ ሁሉም የሱ ነው ሁሉንም ተቆጣጠረ ነው የምንለው ምን ለየውና በምን ምክንያት ይመጣል ብሎ ለዚህ من تأويل الآيات المشكلة لابن مهدي ይሄንን አስቀምጦላችኋል ሸህነት ይሄ ነው በዚህ ላይ ምንም አይነት ድርድርም የለም قال الامام الدارمي رحمه الله تعالى تعليقا على قول الامام مالك የኢማም ማሊክ ንግግር አለ ኢማም ማሊክን ሰውየው መጣና ተመልከቱ ፈታን የዛም ጊዜ ነበሩ እንደዛ አይነት ተሽለክላኪ ጀህሚያ ስንት አለ ይሄ ሙዕተዚላ የፍልስፍና ሰው አብዛኛው ከናርስቶትል የተወሰደ የግሪክ ፍልስፍና የያዘ በኢራቅ ላይ የገባ ይሄ ፍልስፍና ገብቶ ጀህሚያ ሁሉ ቁጭ ብሎ ይሄን ብናደርገው ይሄ ስለሚሆን ስለዚህ እንደዚህ መሆን አለበት ያንኛው እንደዛ እስከሆነ እንደዚህ እንዳይሆንብን ይሄንኛውን እንደዚህ እናድርገው ይባባሉና ሹራ አድርገው የሚያስቀምጡት እኮ ነው ይሄ አይሆንም አይቻልም الرحمن على العرش استوى أي على وارتفع ከአርሹ በላይ ከፍ አለ ከአርሹ በላይ ሆነ የሚለው በትክክል የመጣልን ነው ይሄን እኮ እነ ኢማሙ አልቡኻሪ ረሂመሁላሁ ተዓላ የዘገቡት እኮ ነው ከነ ሙጃሂድ ከነ አቡ አልዓሊያ ይዘው ያመጡት እኮ ነው ይሄንን በተመለከተ ተጠቅሶልናል ተነግሮናል እኮ ቡኻሪ ላይ አሁን መውሊድ ቢገኝ ቡኻሪ ጋር ይሮጣሉ ተመልከቱ የሆነ ነገር ሲያገኙ ቡኻሪ እንደዚህ ብለው ሩጫቸው ግርም ነው የሚለው የዚች ጊዜ ደግሞ ወደ ማን ጀውሃር ማን ቃሂር እያሉ ያመጡልሃል የት እንደሆነ ማታቀው አካል ማለት ነው ስንት ነገር ይጠቅሱልሃል ይሄ ውሸት ነው አይሆንም አላህ Subhanahu Wa Ta'ala በነገረን ላይ ነው የምንሄደው ለዚህም ነው ኢማም ማሊክ ምን አሉ አልኢስቲዋኡ መዕሉም استواء ማለት ይታወቃል አሉ ማዕናው በአረብያ ቋንቋ على وارتفع ነው ከላይ ሆነ በቃ ይሄ ይታወቃል الاستواء معلوم والكيف مجهول والايمان به واجب والسؤال عنه بدعه عن الكيفيه مطيق بدعه صحابه ያልጠየቀው صحابه እንትን ያላለውን كيفيه እንዴት ነው ተብሎ አይጠየቅም ምን ብለው ነው የምትጠይቀው كيفيه እኮ
የአንድ ሁኔታውን ለመግለጽ ወይ ማየት አለብህ ወይ ቢጤውን ማወቅ አለብህ ወይ ደግሞ ኸበረን ሷዲቅ መምጣት አለበት። ይሄ ከሌለ ስለ ከይፍያው አናቅም። እስቲዋእ ግን እናቃለን። ማዕናው እውቅ ነው በአረብያ ቋንቋ። ምክንያቱም ቁርአን የመጣው ፈሲህ በሆነ አረብያ ነው። ግልጽ ነው። አረቦች ተረድተውት ቅሽ ያለው እንኳን የለም ራሱ ሲረዱ አላ ወርተፈአ ነው። በቃ አለቀ። ይሄ ነው። ይሄ ምንም እንትን የሚለው የለም። እና እንደውም ኢማም ዳሪሚ ረሂመሁላሁ ተዓላ አላህ ይዘንላቸውና የኢማም ማሊክን እንትን ተቀብለው ከ200 እስከ 280 አካባቢ ላይ ነው የሞቱት። እዛው ጥግ ላይ ናቸው። እኒ ታላቅ የእስላም ሊቅ ማለት ነው። ሚን ጡላቢ ኢማም አህመድ ናቸው። ወየሕያ ብን መዒን ወዓልይ አልመዲኒ ከዚህ ተማሪዎች ውስጥ ናቸው። ታላላቅ ሼኽ ተማሪ ናቸው። ወሰደቀ ማሊካ ማሊክ እውነቱን ነው። ላ ዩዕቀሉ ሚንሁ ከይፍያ አይታወቅም። ወላ ዩጅሃሉ ሚንሁ አልእስቲዋእ እስቲዋእም አይሳትም አሉ። استوى من دنو ستفسر استوى لما استوت على الجري استوى على كذا قالك من دنو كلا يهوننا إيه قلص نو من دنو ميشام نقر يلو والقرآن ينطق ببعض ذلك في غير آية كان دي آيات ብዙ ቦታዎች ላይ ነው የተናገረ ይሄ ግልጽ ነው የታወቀ ነው ማዕናው እውነታቸው ነው ማሊካኑ الرد على الجهمية ላይ የተናገሩት ነው ሸን ይሄን ታላላቅ የቀደምት ሊቃውንቶች የገለጹት ነው ይሄ አጠር ባለ መልኩ ሲገልጸው ይሄ ነው اجمع سلف الامه من الصحابه والتابعين وائمه المسلمين اثبات صفات الوارده لله تعالى في الكتاب والسنه የመጣውን በደም አረጋግጠው ነው ይሄ وقال ابن عبد البر رحمه الله تعالى ب368 ተወልደው በ463 አካባቢ ነው የሞቱት እነዚህ أهل السنة والجماعة مجمعون على الإقرار بالصفات الواردة كلها في القرآن والسنة والإيمان بها وحملها على الحقيقة لا على المجاز بمجاز أي كريم بمتأو بحقيقة في اللفت نفسر متيرو يهينو يتكأمت أو بلو بزيلين يهدو سلذي يا الله سبحانه وتعالى صفات بمتأو من نفسرو الجملة الجالو بلهنو مفسرو من دوق الشاشة እንዴ እጅህን ያያት ፈስራ አንተ ፊትም አለው ሚል አዎ ፊት አለው ያንተን ፊት አይተህ አባጣ ጉርባጣ ወይ አጥንተን ወይ አይነህን አቀማመጥ አይተህ እንደዛ አይደለም ምን ትዝ እንዳይልህ ይሄ ለአላህ ከሱነቱ ጋር የሚስማማ ፊት አለው ከሱነቱ ጋር የሚስማማ እጅ አለው ለኢላህ ያሉ ጌታ ከአርሽ በላይ ነው እናረጋግጣለን የመጣን ባህሪ እንደመጣ ቅሽሽ ሳንል ሳንቀጠቀጠን ሳንፈራ ውጭ ላይ ያለ እኮ አውሎ ይሄ ነገር ወይ እጅ አለው ምትል ከሆነ የራሱን እጅ ሰብሰብ ያደረገችን ቀጫጫ እጁን ምን ያደርጋታል ወይ እጅ አለው ማምንል ከሆነ አንተ የኛን እኮ ይመስላል ይላልችን የተጣጠፈች ቀጫጫ እጁን ያየ ረላላህ ብለ እንዴት አድርገህ መጀመሪያ አንተ እጅ እንዴት ታያለ እንደ አንተ በሸር ይሄ እኮ ከደም ከስጋ ከአጥንት የተረከበ ነው ጠፊ ነው መጀመሪያ መነሻ ያለው አታመሳስል እንደዛ አይደል ይሄንን ለዚህ እኮ ነው አህባሽ መጀመሪያ ያመሳስላሉ ይው ይشبهون اولا ثم يعطلون ثانيا መጀመሪያ ይሄ ነገር እጅኛን እጅ መሰለም ይመስላሉ አመሳሰሉ ስለዚህ ይቅርበታሉና እጀለውም አሉ ወደ ኒዕማ ወደ ቁድራ ወደ ምን እንዲሄዱ አደረጉ መጀመሪያ አመሳሰሉ ሁለተኛ ላይ ጭራሽ አመከኑት ማዕናው ጥፋታቸው እጥፍ ነው የሚሆነው ወነዑዙ ቢላህ አላህ ይጠብቀንና ይሄ በዚህ ላይ ግልጽ ነው የተቀመጠ ነው ይሄንን በተመለከተ ሪሳላዎችን ቅሩ قال الامام الاوزاعي رحمه الله تعالى እንዲህ ይላሉ الاسماء والصفات ላይ امام البيهقي ይዘግቡታል كنا والتابعون متوافرون እኛ ታቢዒዎች መካከላችን በብዛት ነበሩ نقول እንዲህ እንል ነበር ان الله تعالى ذكره ለኢላህ ያሉ ጌታ አላህ فوق عرشه ከአርሹ በላይ ነው እንል ነበር نؤمن بما وردت السنة به من صفاته جل وعلا بالله سبحانه وتعالى بحري بحديث بمتعلم እናረጋግጣለን ያ ሁሉ ታቢዒ ያለ ሁላችንም አላሁ فوق عرشه እንነበር ይለናል ይሄ ምንም አያጠራጥርም ቁልጭ ያለ ቀደምቶቻችን በዚህ ላይ ነው ይሄ ስለዚህ የቀደምቶችን ሉጋተን ባቀማመጥ በመስተዋዲዱ በዓላ استوى على ሲሻገር የሚለው የቃላት መዋቅር የአረፍተ ነገር መዋቅር እንደገና የነስ ይሄንን ሁሉ ደምረን በሉጋ ራሱ ፈርደን استوى ያለችው ቃሏ እንደገና استوى በዓላ መስተዋዲድ ስትገናኝ ያለው የሚፈጥረው የጁምላው ማዕና
የዓረፍተ ነገሩ ማዕና የቃሉ ማዕና የነሱ ማዕና የሰለፎች ኢጅማዕ ይሄ ሁሉ ተሰብስቦ ወዴትም አይሄድም إلا أن الله عز وجل فوق عرشه على وارتفع إن مجاهدنا أن أبو العالية على وارتفع بلوهان بالزايد بغارنا تشاز كما تقول إن زيد ابن عباس تباري وشناتشو إن مجاهد إذا وجعل تو ندته ليلان أحباش الرحمن على العرش استوى يا طوزاتا لا قد فداون إياه كذا يلقنا والله በጣም የሚገርም ነገር ማለት ነው አላህን እንትኑ ላይ አስቀምጠውት እንዴት ጸጉር ቤት ወንበር እንዲሽከረከር አድርገውታል ይያለ የሚያስጠላ ነገር ለሰዎች ለማስረጽ ይሄንን ይሯሯጣሉ አላማቸው ሌላ ነው አንተ ያረህማን አስተው አይደለም እነሱን የሚጎረብጣቸው እነሱን ፍዳቸውን ያሳያቸው ሌላ አይደለም የመጅሊስ ወንበር ነው ሸህነት ሌላ ምንም እንትን ኑሮ አይደለም ይህች መሳአላም ደግሞ ይህች መሳአላ የሚገርመው ብዙ ያበላሹት ነገር አለ ቀብር አምላኪ ናቸው ዶሪ አምላኪ ናቸው ጨሌ ቆሌ አድባር መወከል መጠራቀም ያለው የነሱ ዱበርቲ ያለ ይሄ ሁሉ አርህማን ወላርሽ ስተዋት ይህች መሳአላ ነው እያሯሯጡ የሚያመጧት በስንት ተበላሽተው ይህችን አምጥተው ይህችን እንኳን በትክክል አልያዟትም ላ ኢላሃ ኢላ ደግሞ አንተን ለማደናበር እንዲህ ይለዋል አላህ የተነበረ ከአርሹ በፊት ثم استوى على العرش هذا المثل سمايات كفتر بها ثم استوى صفة فعلية ثم استوى على العرش كذا كعرش بلا يكفال كذا بفيدي يتنبر يلوها من أين تطيق من اللي صار اللي تطيقني هنا صحابة يتطيقون من بلا تطيقني الله من بلا تطيقني الله يالتطيقون من بلا تطيق الله كعرش بلا ينني على بقى كعرش بلا ينو بلعه كذا بفيدي يالله لا من عمتها اندي سكاي ነው من اندي سكاي وياهو እኔ የት እንዳለሁ ማወቅ ከፈለክ እኔ ያለሁት ሪያድ ነው አልኩ ወይ አዲስ አበባ ነኝ አልኩ ከአዲስ አበባ በፊት የት ነበር እኔ አሁን አዲስ አበባ ለመሆኔ ወይ ሪያድ ለመሆኔ እኮ ከዛ በፊት ያለው ብታቀም ባታቀም ይሄንን አለመኖሬን እኮ ሻሂድ አይሆንም ከአዲስ አበባ በፊት የት ነበር የአዲስ አበባ ልታጸድቅ ዘንዳ ቀድሜ ደሴ መሆኔ ማወቅ ሸርጥ አይደለም እኮ በቃ ያንኛው ገባም አልገባም ተጠቀሰም አልተጠቀሰም አሁን ግን አዲስ አበባ ላይ ብያለሁ አለቀ በቃ በሰው እዚህ ስነግር ዱንያ ላይ እናንተ በመንግባባበት ሸህነት ከዛ ውጭ በተረፈ አላህ فوق العرش ከመሆኑ በፊት ሰማያትን ከመፍጠሩ በፊት የት ነበረ አይተጠየቀም ይሄ ፍዳህ ሊያሳየህ አይገባም አንድ ያዝ ሁለተኛ አናቢ ረዚን የተዘገባል ምናልባትም وفيه مقال ብዙዎች ضعيف يدرجوتال هذا الحديث أنه كان الله سبحانه وتعالى بتملكته أين الله سبحانه وتعالى يتطيق أبا رزين قلت يا رسول الله أين كان ربنا عز وجل قبل أن يخلق خلقه فطرتات كما افتروا بفيت يتنبر قال كان في عماء ما تحته هواء وما فوقه هواء ثم خلق عرشه على الماء إذن نبلو النبي عليه الصلاة والسلام نقروا تراه الترمذي وابن ماجه وأحمد إيه وصححه الطبري وحسنه الترمذي والذهبي وابن تيمية وضعفه العلامة الألباني في ضعيف الترمذي ضعيف لوتر لما أن يوم الله سبحانه وتعالى كان في عماء سحاب الرقيق الأبيض يلوتها أهل العلم الزانبرة بلو يناقران ويدقمون عماء مالت منم نقر النبرم بلو ليس معه شيء مالتنا بلو يتردوال في سحاب يميلون لغوم ياسكمتو تالك أتتا ابن باز رحمه الله تعالى بزي بلو يمتبت هلا وإن كان في الحادث مقال بلو يصلفوتها مالتنا سلازي قد جهاد لما أنت بأنه إذا تعتوا ودادر لنا إننا مكفتتم عتست أو نمله إن شاء الله والله أعلم أمستنيات إياكي سفا سلالة إياكي أمستنيات إياكي قرآن كقرى بحالة قرآن كقرى بحالة صدق الله العظيم مالت يتشالال لنا يمير قرآن كقرى بحالة صدق الله العظيم يميلو لم ينقل عن النبي صلى الله عليه وسلم كنبي التيازم ولا عن صحابته كصحابوتهم التيازم ولا من السلف الصالح التيازم لو كان خيرا لسبقنا إليه خير بيهون نورو النبي عليه الصلاة والسلام صحابوتهم يقدمون نبرا الناس يعلمون عنبا قرأ أسكمت بكا قرأ يالله يهيرو عندنا سويت من رجال القيامة قالوا من قل صدق الله فاتبعوا ملة إبراهيم يمينون قل صدق الله فاتبعوا ملة إبراهيم بلو الله سلازة
ቁል ሶደቀላህ በልብሏቸዋል ነብዩን ይሄው ሶደቀላህ ማለት መረጃ ይሆነናል ብለው ያመጣሉ فليس هذا في هذا الشأن ليس في هذا الشأن ይሄ ማለት ሶደቀላህ በልቁርአን ስትጨርስ ማለት አይደለም ይሄ ተውራት ሌሎች ላይ የተጠቀሱ የተለያዩ የነብያት ታሪክ እውነት ነው በል ይሄ ማለት ቁርአን በቀራ ቁጥር ስትጨርስ ይሄንን በል አይደለም አላህ Subhanahu Wa Ta'ala አንድ የነገረን ነገር አለ መላእክተኛው ነብዩን አለይሂ ሰላቱ ወሰለም ያዘዘበት ምንድነው فإذا قرأت القرآن فاستعذ بالله من الشيطان الرجيم فإذا قرأت القرآن فاستعذ بالله من الشيطان الرجيم فإذا قرأت القرآن أي فإذا أردت قراءة القرآن ቁርአን ልትቀራ ስትፈልግ አላቸው فاستعذ بالله من الشيطان الرجيم ይሄንን በል አላቸው ሲጀምሩ ነግሯቸዋል ነብዩ ሲጨርሱ ግን إذا انتهيت من القراءة فقل صدق الله على አላቸውም الله سبحانه وتعالى ቁርአን ልትቀራ ስትገባ ግን የምትለው ተነግሯል فإذا قرأت القرآن أي فإذا أردت قراءة القرآن መቅራት ስትፈልግ فاستعذ بالله من الشيطان الرجيم فاستعذ بالله من الشيطان الرجيم ይሄንን ሐዲስ ይሄንን የቁርአን አንቀጽ ተከተለን ብንል ቁርአን ሳቀርቶ የጨረሰ ሰው አልተነገረም فإذا انتهيت من القراءة فقل كذا فقل صدق الله አልተባለም ሷሃቦች ነብዩ አላስተማሩ ሷሃቢዮችም ነቀል አላደረጉም ወደ ታቢዒዮችም አልመጣም ይሄ አሁን የመጣ ቁርአን ይቀሩና صدق الله العظيم ይሉና ቁርአኑን ሳምሳም አድርገው አንዳንዶቹ ራሳቸው ላይ ያስቀምጠው ከዛ ያስቀምጡና ይሄዳሉ የለለን ይሄ ሁሉ መተሻሸቱ የለ صدق الله العظيم የለ ይሄንን እንራቅ حتى رسول እንገራችሁ መሐዲስ عن عبد الله بن مسعود رضي الله تعالى عنه እንዲህ ያለበታል ነብዩ አለይሂ ሰላቱ ወሰለም قال لي اقرا እስኪ اقرا لي من القرآن እስኪ ከቁርአን እቀራልኝ እስኪ አሉኝ አለ ይሄንን ሲሉኝ እንዲህ አልኳቸው ነብዩ አለይሂ ሰላቱ ወሰለም ባንቱ ላይ ተወርዶ ባንቱ ላይ እቀራለሁ እንዴ አልኳቸው ይሄንን ስላቸው አይ እቀራልኝ እኒ احب ان اسمعه من غيري ከሌላ ሰው ሲሰማው በጣም ደስ ይለኛል እወዳለሁ አሉ ነብዩ አለይሂ ሰላቱ ወሰለም እሺ ብዬ ቀራሁላቸው ልክ ስቀራላቸው ሱረቱ ኒሳ ነበር የቀራሁላቸው እና እዚች አንቀጽ ላይ ደረስኩ فكيف اذا جئنا من كل امه بشهيد وجئنا بك على هؤلاء شهيدا እንዴት ነው ነብይ እያንዳንዱ ኡማ ከነመስካሪዋ ስናመጣትና አንተንም ለህዝቦች መስካሪ አድርገህ በነዛ ላይ መስካሪ አድርገህ ስናመጣ እንዴት ሊሆን ነው የዛን ጊዜ ምን ሊውጣው ነው እያንዳንዱ አይነት ነው ይሄንን እዚ ላይ ስደርስ وجئنا بك على هؤلاء شهيدا የሚለው ላይ ስደርስ قال للنبي صلى الله عليه وسلم حسبك አሉኛል በቃ ዘወር ስል فالتفت اليه ዘወር ስል فاذا عيناه تذرفان عليه الصلاه والسلام እንዴት አይናቸው ያነባል እንባቸው ይወርዳል በጉንጫቸው ላይ ነብዩ عليه الصلاه والسلام እያለቀሱ ምንድነው ያሉ صدق الله العظيم አይደለም ያሉ حسبك አሉኛል በቃ ሲሉ ስለዚህ የዛን ሰዓት صدق الله العظيم በላጭ ቢሆን ኖሮ መባል ቢኖርበት ኖሮ صدق الله العظيم ብለው በቃ እስኪ ይሉት ነበር ነብዩ عليه الصلاه والسلام ስለዚህ ያላሉ صدق الله العظيم የለም ነው والله اعلم ስድስተኛ ሟቹ ከተቀበረ በኋላ ቀብሩ ላይ ጀናዛ መስገድ ይቻላልን አዎ ይቻላል نعم اذا كنت لم تصلي عليه فصلي ያልሰገድክ ከሆንክ ስገድ ያልሰገዳችሁ ከሆናችሁ ስገዱ ይሄ ያለ ነው ከነብዩ አለይሂ ሰላቱ ወሰለም ሐዲስ የጸደቀ ነው فيما رواه الامام البخاري ومسلم ان الرسول صلى الله عليه وسلم صلى على امراه في قبرها وهنا ሴት ቀብሯ ላይ ነብዩ አለይሂ ሰላቱ ወሰለም ሰግደዋል እንደውም عن ابن عباس رضي الله عنهما ان رسول الله صلى الله عليه وسلم مر بقبر قد دفن ليله ሌሊት በተቀበረ ቀብር አጠገብ ነብዩ አለፉ فقال متى دفن هذا متى ነው ቀብር የተቀበረው አሉ ነብዩ በዛ ያለፉ قالوا البارحه ማታ እኮ ትናንትና ማታ አሁን ያለፈው ማታ ነው የቀበርነው አሉ قال افلا اذنتموني አንነግሩኝም ነበር እንዴ ታዲያ ሰው ሞቶ እንዴት አትነግሩኝም አሉ قالوا دفناه في ظلمة الليل ليلة نبر يقبرنا فكرهنا أن نقضك اندان قسقسوه እኮ ብለን ፈርተን ነው ያንን ጠልተን ነው አሉ فقام نبي قوم فصففنا صف سرا خلفه كنبي ኋላ ሁላችንም صف سرا قال ابن عباس እንደውም እንዲህ ይላል وانا فيهم እኔም መካከላቸው አንዱ ነበርኩ አለ فصلى عليه رواه البخاري ከዛ ነብዩ አለይሂ ሰላቱ ወሰለም ሰገዱበት አብረን ሰገድን
ይሄው ተመሳሳይ ብዙ ጥቅሶች አሉ ይሄንን በተመለከተ። ስለዚህ ሶላተል ጀናዛ ሰውየው ከተቀበረ በኋላ ቀብሩ ላይ ይሰገዳል። ይሄ ያለ ነው ማለት ነው። እንዳውም وقد روى ابن أبي شيبة في المصنف يا متوالى مجموعة من الآثار عن الصحابة والتابعين كتابعيوتنا كصحابيوت يا متوالى عائشة وندم علي سجدالك عبد الرحمن قبر لا مالك على قبر أخيها عبد الرحمن لا سجدالك وابن عمر عبد الله بن عمر صلى على قبر أخيه عاصم يوندم عاصم قبر لا سجدوال عملت صلاة الجنازة ساي سجد قرطو وسليمان بن ربيعة وابن سيرين وغيرهم من الآئمة سجدوال إن ذكره ابن حزم في المحلى أمتطوطا عندهم عن أنس وعن علي وابن مسعود رضي الله عنهم جميعا إيه تنقرنا على صلاة الجنازة كاملته قبر لا يسجدان نقراتهم ودي قبر زورو مسجد كل هذا اللي وين دات صلاة الجنازة نهي صلاة الجنازة سبعتنيات إياك بتيك توك أكاونت የሚለቀቀን ብር መጠቀም ይቻላል ወይስ አይቻልም? የቲክቶክ ገንዘብ ተቀበለህ አንተ ቤት የምትሰራ ከሆነ ቤተሰብ የምታስተዳድር ከሆነ ጠላ ነጋዴ ማለት ነው። አንተ በቃ አረቂ ነጋዴ ማለት ነው። ምንም لا فرق بينك وبين من يبيع النبيذ አረቂ ሻጭና ባረቂ የሚነግድና በቲክቶክ ገንዘብ የሚያደርግ ምን ልዩነት አላቸው? ይሄም የቁማር ነው። የሐራም አይነት የሰው ክብር የሌለበት ምንድን የሌለበት በሐራም የተሰበሰበ ገንዘብ ነጋዴ እኮ ነው ድርጅቱ። ከዚህ ሁሉ ሰብስቦ ነው እንግዲህ ያለን ሙሐረማት ታያለ። በዛ ሁሉ ተገብይቶ ነው እንግዲህ ሴት ክብር ያጣበት፣ ወንድ ክብር ያጣበት፣ የሰው ትዳር አደባባይ የወጣበት ምን አስቀያሚ ኮተት ያለበት ከዚህ ገንዘብ ተቀብለ ላ ኢላሃ ኢላላህ ምን ነው ሸሁ እንደው እተቁላህ አላህን ፍሩ። አረ በዚህ መክበር የሚቀር አረ በዚህ እንደ የመጣ እንደው ምንም እንደው ቸኮሌት እንዳገዛ እንደው እንዳትቀበል ሄደ ባንክ ቤቱ ራሱ ናው ሰድቢል ወዛች እንደው ድርሽ እንዳትል መጀመሪያ አትግባ ነው ማለት። ከገባ የሆነ እጅቲሃድ አድርገህ ምናልባት ዑለማዎች ተናግረውልህ ሄደን እዛ ብናስተምር በጣም የተሻለ ነው፣ ከባድ ስለሆነ ኡማውን እያጠመሙ ነው፣ ሄደን እዛ መነጋገር ዳዕዋ ማድረስ አለብን ብለህ እንደው ከገባ ገንዘብ እንዳትቀበል አላህን ፍራ። እንደዚህ አይነት የተዘረከረከ አካሄድ አትሄዱ። ወላሂ ብላችሁ ላ ኢላሃ ኢላላህ አይቻልም። ምን ችግር አለው? እንደዚህ እኮ ነው አንተ ከፍለህ ነው እንደዚህ አድርገህ እንደዚህ ፍልስፍና ተው ይሄን ተው ያለው ሙሐረማት እያየን አይደል? በዚህ የተሰበሰበ ገንዘብ በዚህ የተሰበሰበ ንብረት ሶደቃው የሚቀር መልካም መስራቱ የሚቀር ከዛ ተቀበለ ልጅም መቀለብ የሚቀር ስራ ሰሪውን ግባ መርካቱ ግባ በየገበያ ቦታው ግባ ነግድ በዚህ ገንዘብ አትቀበል አላህ በለ። ይሄ የሰነፎች የውሸታሞች የቀጣፊዎች መናኸሪያ የዱርዬ መናኸሪያ የክብረቢስ መናኸሪያ ክብር የሌለው አካል ሁሉ የሚገባበት የብዶች ጉሮንቶ እዛ ውስጥ ገብተ ከዛ እንደገና ከድርጅቱ ገንዘብ እየተቀበል ይጠማሃል። ሱስ ነው። ፍዳህን ታያለ ወንድምዬ፣ ወላሂ ፍዳህን ነው የምታየው። እንደዚህ አይነት ያረቂ ገንዘብ የጠላ ገንዘብ የሴተኛ አዳሪ ገንዘብ በእንደዚህ አይነት የተጀመረ በእንደዚህ አይነት የተቀመሰ ገንዘብ አንተ ሱሰኛ ነው የምትሆነው። በቃ ሰነፍና የቤት ፍልስፍና ነው የምትፈላሰፈው። ምን አድርጌ አሰቄ ገንዘብ ላገኝ ለኔ ሸር የሚያደርጉ ለኔ ላይክ የሚያደርጉ ለኔ ምን የሚያደርጉኝን ሰዎች እንዴት አድርጌ ልሳብለ ውሸት አዘጋጅተህ ክብርህን ጥሰህ የእናቱን አይብ ሳይቀር አውጥቶ ገንዘብ የሚሰበስብ አለ ዋሽቶ ቀጥፎ። ይሄ የጠጣ የአረቂ ነጋዴ አዑዙ ቢላህ ወነዑዙ ቢላህ አላህ ይጠብቀን። በጣም ከባድ ነው ይሄ። ሐራሙ የበዛ ነው እንምላችሁ። ሐራሙ የበዛ። ስለዚህ ይሄንን ተቆጠቡ። ገንዘብ እንዳትቀበል አደራ እንዳትቀበል። አዎ ሂደህ አንዱን ኡስታዝ እንዴት ነው ብለህ የሆነ ሹብሃ እንዲነግርህ የሆነች ነገር መቼም ይበቃል የሚላችሁ አብዛኛው ሰው ይበቃል የሚለው ወዳታይ ችናት ኡስታዝ ከቲክቶክ ጋር የገባል ከዘመን ጋር ከቴክኖሎጂ ጋር የምትሄድ አቦ ገቢለት የሚለው እንደዛ አይነት ሰው ጋር አላህ አንፈራ። ወላሂ ፍሩ። እተቁላህ አይሆንም። እየሰማህ ከሆነ ምናልባት ቲክቶክ ላይ ያለ እንደው በዚህ የከበርከው በሽታ ነው፣ ደም ነው አይቻልም።
አላህን ፍሩ። የቁማር ድርጅቱ የሙሐረማት መከማቻ ነው። እራቁ አደራ። ስምንተኛ ጥያቄ ከቴሌ ካርድ መበደር እንዴት ይታያል? ከዚህም በፊት ተነጋግረናል። ይቻላል። ይህ የ25ቱን ካርድ ዛሬ ላይ አገኘህ ነገ ላይ በ28 ሊቆርጥብህ ይችላል። 25 ብርና 30 ብር አይደለም የምታወዳደረው። እንደዛ አታወዳደር። እንደዛማ ከሆነ 25 ብር በ30 ብር ማለት 5 ብር ትርፍ አለ። ስለዚህ 30 እና 25 5 ብር ሪባ መጥቷል ልትል ትችላለህ። እንደዛ አይደለም። አንተ በ25 ብር ያስሞላው አየር ነው፣ ነፍዕ ነው፣ መንፈዓ ነው። መካከል ላይ ጃኬት ጫማ እንደ ማለት ነው። በቃ ተጠቀምክበት አየሩ። የ25ቱን ኋላ ስንት ልትከፍል ማለት ነው? 28 ወይ 30 ልትከፍል ማለት ነው። መካከሉ ላይ 25 ብርና 30 ብር መካከል ላይ ምን አለ? መንፈዓ ጥቅም አለ። ያ ነው ያለው፣ ያ ነው የሚታየው መካከላቸው ላይ አለ። 30 እና 25ን ቀጥታ ብርና ብር እንዲያታገናኝ። ስለዚህ ይሄ ነው والله اعلم ተናገር ያለው ከዚህ በፊት ማለት ነው። በስፋት ነው ያየነው ይሄን ኢንሻአላህ። ሌላ 9ኛ ጥያቄ ምንድነው? ሴት ሽቱ ተቀብታ መስጂድ ብትሄድ ሶላቷ ተቀባይነት አለውን? ሶላቷን ነብዩ አለይሂ ሰላቱ ወሰለም በጣም ከባድ እንደሆነ ተናግረዋል። ምናልባትም ሶላቷ ይበቃል፣ ሶላቷ ይበላሻል ባንልም ቀውሉ ግን የመጣው ጥቅስ ግን በጣም ከባድ ነው። አናቢ ሙሳ አልአሽዓሪ قال رسول الله صلى الله عليه وسلم ايما امراه استعطرت ማንኛውም ሴት ሽቱ ተቀብታ فمرت على قوم በሰዎች አጠገብ ለየጅዱ من ريحها ሽታዋን እንዲሸታቸው ባጠገባቸው ሽዋለች فهي زانيه ዝሙተኛ ናት ብለዋለች። ኃጢያቱን ተመልከቱ። ዝሙተኛ ናት አለች። فهي زانيه አሉ ነብዩ አለይሂ ሰላቱ ወሰለም። ምናልባትም ሐድ ይቋቋምባት ባይባል ኃጢያቱ ግን ከባድ ነው። ይሄንን ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። ሌላ አቡ ሁረይራ ተመልሳ ታቅባ ተመለሽ ብሎ የመለሳታለች። አቡ ሁረይራ ተመለሽ ታቀቢና እንደገና መስጂድ ሂደሽ ሲገጂ አለበለዚያ ሶላቱ አይሆንም ቢሚል ከነብዩ አለይሂ ሰላቱ ወሰለም ሰምቻለሁ ብሎ አቡ ሁረይራ ረዲየላሁ ተዓላ ነግሯል፣ አስረድቷል፣ ይሄንን አስተምሯል። ስለዚህ ከባድ ኃጢያት ነው። እራቁ ምናልባትም ሶላቷ ሙሉ ይበላሻል የሚለው ላይ ባንሄድ ይላሉ አህሉል ዒልም። ኢዓዳ አድርጊ ሶላትሽን ዲገሚ ባንላትም ሶላቷ ግን በረካው ወይንም ደግሞ ላ ሶላተ في حضرة الطعام እንዳለው ምግብ ባለበት ሶላት የለም ማለት ካሚል አይሆንም ማለት ነው እንጂ ጭራሽ ሶላቱ አይሆንም ማለት አይደለም። ዛሂርያዎች ብቻ ናቸው ሶላቱ ጭራሽ አይሆንም የሚሉት። በእንደዚህ አይነት መልክ ያደርጉታል አህሉል ዒልም والله اعلم። 10ኛ ጥያቄ السلام عليكم ورحمة الله وبركاته የጁሙአን ሌሊት ነጥሎ ዚክር ማብዛት እንዴት ይታያል? نطلو فقد روى مسلم في صحيحه من حديث أبي هريرة رضي الله تعالى عنه قال لا تخص ليلة الجمعة عتلي بقيام من بين الليالي ليلة بتلاقي قيام ركعتين بمابزات بمن ولا تخص يوم الجمعة بصيام قانون بصوم عتلي من بين الأيام إلا أن يكون في صوم يصومه أحدكم يا قالوا بستكر انجز كزاري يا سلمني كذا وجبال لمليا يلا من البا جمعة كان صلاة على النبي النابزال فإن من أفضل أيامكم يوم الجمعة فأكثروا علي من الصلاة فيه صلاة أبزوا ببلا النابزال كانوا انت الجمعة مالتنا كذا وجبال ليلة الخميس بلو لدعاء بلو የተለያየ መቀመጥ ቡና ፈልቶ ተኩረት ሰጥቶ የተለያየ ነገር አደርጋለሁ የዛን ጊዜ ሌላ አውራድ ይላለሁ ሶላት አበዛለሁ የለም። ይሄ من البدع ይሄ ከቢድዓ ነው። ጠንቀቅ እንበል والله اعلم። 11ኛ ጥያቄ السلام عليكم ورحمة الله وبركاته الله يطبقه ኡስታዝ ጥያቄ ነበረኝ። እናቴ ሙታብኝ ነበርና ለሷ ነይቼ ቁርአን ብቀራ ይቻላልን ወይስ ሌላ ምን ማድረግ ነው ያለብኝ? ምክር ብትለግሰኝ የተወሰነ ነገር ጀዛከላሁ ኸይራ ይላል። ሌላም እዚሁ አንድ ላይ ተያይዞ ለሞተ ሰው የሌላ ጥያቄ ነው። ለሞተ ሰው ቀን ሳይለዩ ሶደቃ መስወደቅ እንዴት ይታያል? ሁለታችሁም እህቶች የሚጠበቀው ምንድነው? አስሰደቃ ዐኒል መይት መሽሩዓ ወሙፊዳ ወናፊዓ ማንኛውም መልካም ነገር ጥሩ ነው። ለሞተ ሰው ይደረግለታል፣ ሶደቃ ይደረግለታል፣ ሐጅ ይደረግለታል። ለዚህ ደግሞ ثابت የሆነ ማስረጃ አለ። وقد ثبت في الصحيحين عن النبي صلى الله عليه وسلم سئل عن ذلك قال له رجل አንድ ሰው መጣና ያ ረሱላህ አላቸው የአላህ መላእክተኛ ان امي ماتت افلها اجر ان تصدقت عنها እናቴ ድንገት ሞተችብኝ
እና ሶደቃ ባደርግላት ይደርስላታል قال نعم አሉ ረሱል አለይሂ ሰላቱ ወሰለም في الصحيحين ያለ ነው ሶደቃ ለእናት አባቶቻችን ብናደርግላቸው ጥሩ ነው መልካም ነገር በጥቅሉ ሶደቃ ብናደርግላቸው 7 14 44 አመታት 6 ወር አትበሉ እንደዛ አይነት የለም ይሄ ሶደቃ የሆነ ሰዓት ላይ ሶደቃ እንዲያውም ከሶደቃ ውስጥ ምርጡ ሶደቃ ምንድነው ሶደቃ ጃሪ ያድርጉላቸው መስጊድ ያሰሩ መስጊድ ውስጥ ጨምሩ ለናቴ ብላችሁ ለአባቴ ተብሎ እምትችሉ ከሆነ ይቻላል ይሄ ሶደቃ ጃሪያ መስጊድ ውስጥ በተሰገደ ቁጥር አጅር ይደርሳል hatta ራሱ ለናትሽ ይሄንን አድርገሽ ከሆነ ለናትሽ ብቻ አይደለም የሚደርሰው ላንቺም ለናትሽም ይደርሳል ሁለታችሁም ተጠቀማላችሁ ተጠቃሚ ትሆናላችሁ ኢንሻአላህ فالمؤمن اذا دعا الى الخير او فعل خيرا في غيره ለሌላም ሰው መልካም ነገር ከሰራ ይሄ በጣም ጥሩ ነው ለናት ለአባት የሚደረግ ሶደቃ ይደርሳል ይሄን ኸይር ብናደርግ በጣም ጥሩ ነው ባይሆን ሶደቃተን ጃሪያ አድርጉላቸው ለናታችሁም ለአባታችሁ ሐጅ ማድረግ አለ ሶደቃ መስወደቅ አለ መልካም ኸይር ነገር የተለያየ ነገር ይደረግላቸዋል በጣም ጥሩ ነገር ዱዓ ይደረጋል ቁርአን መቅራት ምን መልካም ነገር ብዙ ጥሩ ኸይራት ነገራቶች ለናት ይደረጋል ግን እንደ ምክር መመከራችሁ ነገር ምንድነው ሶደቃ ጃሪያ አድርጉላቸው ሶደቃ ጃሪያ ይሄንን በታደርጉላቸው በጣም ጥሩ ነው ማሻአላህ መስጊድ መስራትን ይመስል ለምስኪኖች ጉድጓድ ማስቆፈር ውሃ ለለበት አካባቢ የመሳሰለ በጣም መልካም ነገር ጥሩ ነገራቶችን ኪታብ ገዝቶ ወቅፍ ማድረግ የሚቀራ ቦታ ቁርአን ገዝቶ ወቅፍ ማድረግ የመስጂድ ምንጣፍ መግዛት ኸይር የሆነ ነገር እንደዛ አይነት ብታደርጉላቸው አጅሩ ቀጣይነት ይኖረዋል ኢንሻአላህ ባረከላሁ ፊኩም 12ኛ አንዳንድ ጊዜ ሶላት የሚያሳልፍ ሰው ታሪክ ሶላት ይባላልን ይሄን በተመለከተ ያው في خلاف بين اهل العلم መጀመሪያ ሶላት የሚያሳልፍ ሰው ይከፍራል አይከፍርም خلاف አለ بين اهل العلم ጅምሁሮች አይከፍርም ይላሉ ኢማሙ አህመድና ሌሎች ደግሞ ሙሐዲሶች ይከፍራል ነው የሚሉ ይሄ ራጂህ ነው ይከፍራል የሚለው እንደገና ሶላት የማይሰግድ ሰው ይከፍራል ከተባለ በኋላ አንዳንድ ጊዜ አልፎ ሳይሚሰግድ በሚለው ላይ ይከፍራል የሚሉ ሰዎች ራሱ ሁለት ይከፈላሉ አይከፍርም የሚሉ አሉ ነብዩ አለይሂ ሰላቱ ወሰለም ተርኩ ሶላት ነው በእኛና በአይሁዶች መካከል ላይ ያለው ነገር ወይንም ደግሞ በክፍረትና በእንተም መካከል ያለው ተርኩ ሶላትን አይደለም አንዲ ሶላት መተው ሳይሆን ተርኩ ሶላትን ጭራሹን መተው ነው የተባለው ጭራሽ ሶላት የተወሰው ታሪክ ሶላት ሊባል ይችላል ሊከፍር ይችላል ግን አንድ ሶላት የያዘ ሰው የተወሰው ግን አይከፍርም ብለው የመጡበት ሁኔታ አለ ይሄንን እነ ኢብኑ ዑተይሚናውን ታሪክ ሶላት ይከፍራል ከማለታቸው ጋር ይሄንን ያው የተውበት ሁኔታ አለ አላቸው ቀውል ይሄንን ማለት ነው እነ ሸይኹል እስላም ኢብኑ ተይሚያም ሌሎችም ማለት ነው ነገር ግን እዚህ ላይ አንድ ነገር አለ የቁሉ ኢብኑ ባዝ ረሂመሁላሁ ተዓላ አንድ የሚናገሩት ነገር ምንድነው አንድ ሶላትን የተወሰው እንደሚከፍር የሚያሳይ ብዙ ጥቅሶች አሉ ይከፍራል ሰውየው على الصحيح ነው የሚሉት من اقوال العلماء ይከፍራል ነው የሚሉት في من ترك صلاه العصر ለምሳሌ ትልቅ ማስረጃ ነው متعمدا حتى خرج فيها فقد روى البخاري من حديث بريده رضي الله تعالى عنها قال رسول الله صلى الله عليه وسلم نبي اندهال من ترك صلاه العصر يتوى فقد حبط عمله سراو ሙሉ ይታበሳል رواه البخاري والامام احمد في مسنده يغلصوت كان ابو الدرداء يمጣል እንደዙ قال رسول الله صلى الله عليه وسلم من ترك صلاه العصر متعمدا صلاه العصر هم ብሎ ያሳለፋት ሰው حتى ተፈተው እስከምታመልጠው ዝም ያለ فقد احبط عمله ስራው ሙሉ ይታበሳል ተመልከቱ ያ አላህ እንዴት ያስፈራል ስራው ሙሉ ይታበሳል በጣም ከባድ ኃጢአት ነው واختلف العلماء رحمهم الله تعالى في هذا الوعيد علماء ተለያዩ ስራው ይታበሳል ማለት አንድ ሰው ሙርተድ ካልሆነ በስተቀር ስራው አይታበስም ስለዚህ ስራው ይታበሳል ማለት ምን ማለት ነው ይከፍራል ማለት ነው እንግዲህ ሶላት العصر እንትን ያለ على ظاهره فيكفر من ترك صلاه واحده متعمدا يكفروا له يكفر من ترك صلاه واحده او فيكفر اهل العلم من ترك صلاه واحده متعمدا حتى خرج وقتها واختيار اسحاق بن راهوي بذي ላይ ነው የሚሄዱት واختاره من المتأخرين الشيخ ابن باز رحمه الله تعالى وكذلك شيخنا الراجحي ይሄንን ነው የሚመርጡት
አንድ ሶላት ያሳለፈ ሰው ይከፍራል በምን استدلال አድርገው በሶላት العصر እንዴት ስራው የሚበላሽ አንድ ሰው ስራው ይታበስበታል ማለት እኮ ምን ማለት ነው ከፍሯል ማለት ነው ሳይከፍር ስራ እንዴት ይታበሳል በዚህ ሄደዋል እንደውም ኢብኑ ዑሰይሚን ይሄንን ቀውል እሳቸው መርጁ ከማድረጋቸው ጋር የተናገሩት ነገር አለ ሸርህ ያደርጉ ይሄንን ሐዲስ من ترك صلاة العصر فقد حبط عمله صلاة العصر يتو سراو يتابسال كميلو تنستو يتناغروت አለ ይሄንን አሉ فقد حبط عمله የሚለው እንደው ይሄ ቀውል ቀውይ ነው وقد قال تعالى ومن يرتد منكم عن دينه فيموت وهو كافر فاولئك حبطت اعمالهم في الدنيا والاخره واولئك اصحاب النار هم فيها خالدون ቁርአን ያስቀመጠው በዚህ ነው አሉ ቁርአን ያስቀመጠው ምንድነው ቁርአን ያስቀመጠው ከናንተ ከሃይማኖቱ የሚመለስና ካፊር እንደሆነ የሚሞት ስራው ይታበሳል ነው የሚለው ስራው የሚታበሰው እንግዲህ የካፊር ነው ሶላተል ዐስር ያሳለፈ ሰው ስራው ይታበሳል ከተባለ ከአንማ ውቲራ አህለሁ ወማለሁ ከተባለ ስለዚህ ይከፍራል ነው የሚያሽዘው ይሄ ቀውላሉ ሪያዱ ሷሊሒን ሸርሐቸው ላይ ያመጡታል وهذا القول ليس ببعيد من الصواب ይሄ ቀውል ውስጣቸውን አባብቶታል ابن عثيمين ሳይቀር ማለት ነው ስለዚህ ታሪከ ሶላት አንድ ወቅት የሚሆን ሆን ብሎ ካሳለፈ فهو كافر ታሪከ ሶላት ነው የሚለው ብዙ ዑለማዎች ይሄንን ያምበረድዱታል አልመመላቸው 13ኛ ጥያቄ ሶላት የማይሰግዱ ሰዎች ቢጋቡ ኒካው ይበላሻል ወይስ አይበላሽም እኛ ምን አገባን እኛ ጋር አይደሉ እነሱ ሙስሊሞች አይደሉ ሙስሊሞች ስላላደው ሁለቱም ካፊር ናቸው እኮ ሁለቱም ሶላት የማይሰግዱ ከሆነ ሁለቱም ካፊር ናቸው ያ ስለ ኦርቶዶክስ ምን ይሰራልናል ወይም የጴንጤ ትዳር እንዴት ነው ብለን ምን አጨቃጨቀን የኦርቶዶክስ እንዴት ነው ምን አጨቃጨቀን ታሪክ ሶላትም እኮ ያው ነው እንደ ጴንጤ ካፊሮች እኮ ናቸው ካፊር ስለሆኑ ኒካቸው አይሆንም ይሆናል ምን አጨቃጨቀን ሁለቱም አንዱ ሙስሊም ሆኖ አንዷ ካፊር ቢሆኑ እሱ ይሰግዳል እሷ አትሰግድም አንተ ሙስሊም ነህ ካፊር አታግባ ኒካቸው አይሆንም እንላቸዋለን እንደገና አዲሱ ወይ ሁለቱም ከመጡ ደግሞ አህለል ኪታብ ስላልሆኑ ሙርተዶች ስለሆኑ ኒካቸው እንደገና ነው መታደስ ያለበት ስለዚህ አሁን መታች 10ም ብትወልዱ ራሱ ኒካው መጀደድ ያለበት እንደ አዲስ ተጋቡ እንደ አዲስ አህለል ኪታብ አይደላችሁ በዛው ላይ እናቆያችሁ ነው የሚሉት ከፊር አህለል ዒልሞች ራሱ ማለት ነው ይሄንን የሚሉ አሉ ከጥንቃቄ አኳያ ሁለቱም ራሱ ሙርተድ ሆነው እዛ ከቆዩ ነው የሚሉት ታሪክ ሶላ ሙርተድ ስለሆነ አህለል ኪታብ ስላላል ይላሉ والله አለ ለማንኛው አንዱ ሙስሊም እሷ ትሰግዳለች እሷ አይሰግድም ተጋቡ አይሆንም ኒካው እንደገና ሶላት መስገድ ያለበት አለበለዚያ ግን ኒካውን በቃ ፈስخ ማድረግ ትችያለሽ በቃ ቃዲ ጋር ሄደሽ እኔ አልፈልግም አልኖርም አይቻልም የማይሰግድ መሆኑን እያወቅሽ የምትኖሪ ከሆነ ኃጢያት ነው ወንጀል ነው ባንቺ ላይ አደጋ ነው ተጠያቂ ነሽ በዚህ ራሱ ተጠያቂ ነሽ ልጅ ለመውለድ ያስበሽ ትዳርሽ እንዳይበተን እንደዛ ብሎ ነገር ትዳር አይደለም ይሄ ትዳር አይደለም እንደዛ አይነት ትዳር ነው ይሄ የተበላሸ ቤቱ ራሱ እሱ ካፊር ነው እሱ ማቴዎስ ነው በቃ ማቴዎስ ወይንም ደግሞ ገብረ ማርያም ነው እሱ ሶላት አይሰግድም አዎ ይሄ ጋሽ መሐመድ ነው ሶላት አይሰግድም ገብረ ማርያም ማለት ነው ምንም እንትን የለውም ይሄ ማርያም ባይገዛ ምን አልባት በከፍረቱ ከሱ አይለይም ካፊር ነው هذا ሙርተድ ነው ይሄንን ይዘሽ ትዳር ተቀመጫለሽ የለም እንደዛ አይነት የልጆች አባት ነው ምናምን ባል የለም ከይፈተ እሺ ማል ካፊር ከካፊር ጋር እንድትኖር ያለሽ ካፊር ነው ከፍረር ያለ ካፊር ነው እንን በደንብ ተረዱ አንተም እሷን ማሰግድ ከሆነ አሰግድ መካፊር ሴት ጋር እየኖርክ ነው ካፊር ሴት ጋር ታሪክ ሶላት ሴት ስር ከምታስቀምጥ አስቴር የምትባል ክርስቲያን አህለል ኪታብ ማግባት ሙختلف ነው የሚሆንብህ አለላ ቀልብ ያንስ ማለት ነው እደግመዋለሁ አመልጦኛ አይደለም አንዲት ፋጡማ የምትባል